በዚህ ቻናል የሚቀርቡ አስገራሚ፣ አሳዛኝ፣ የተለያዩ ገጠመኞች፣ የሚያስጠነቅቁና ሌሎች እውነተኛ ታሪኮች ሲለቀቁ ወዲያው እንዲደርሶ ሰብስክራይብ አድርገው የደወል ምልክቱን መጫን አይርሱ። ጸሐፊና ተራኪ ሂሩት አበበ። ያስደበደብኩት ጎረምሳ። በወቅቱ የኮሌጅ ተማሪ ነበርኩ። ከቤት ወጥቼ ወደ መማርባት ኮሌጅ የሚወስደኝ ትራንስፖርት የማገኝበት ቦታ ለመድረስ 15 ደቂቃ በእግሬ መጓዝ አለብኝ። በመንገዴ አጋማሽ በአንድ ሱቅ ደጃፍ ላይ የሚቆም አንድ ወጣት የዘወትር ራስ ምታት ሆነብኝ። ሁለቱን እጆቹን ኪሱ ከቶ የሱቁን ግድግዳ ተደግፎ እንደቆመ ከወደ ታች መጥቼ ባጠገቡ ላልፍ ስል አንቺ ነይ በማለት ጠራኝ። የመጀመሪያው ቀን ለምን አልኩት ቆም ብዬ። እሱ ጋር ሆነሽ ነው እንዴ ለምን የምትይው? ነይ አልኩሽ ነይ አለኝ ኮስተር ብሎ። እርምጃዬን ፈጠን አድርጌ አልፌው ከሄድኩ በኋላ ተከትሎኝ ይሆን ብዬ ዞር ብዬ አየሁት። እዛው እንደቆመ እየተመለከተኝ ነበር። በማግስቱ ገና ሳየው ከሱ በተቃራኒ ባለ መስመር ላልፍ ስል አንቺን ነው እኮ የምጠራው፣ ምን እንዳልሰማ ትወኛለሽ እያለ ሲጣራ ዞር ብዬ ሳልመለከተው በፍጥነት ስራመድ ከኋላዬ መጥቶ ክንዴን ያዘኝ። አንቺን አይደለም እንዴ የምጠራ? የምን ንቀት ነው? ልቀቀኝ፣ ምን ፈለክ? ምን አባሽ ትተብቻለሽ? ስትጠሪ ለምንድን ነው የማትመጪው? ለምን እመጣለሁ? የት አውቅሃለሁ? ልቀቀኝ። እጄን ለማስለቀቅ ስታገል በአጠገባችን ያልፍ የነበረ አንድ ሰው ቆም ብሎ ከተመለከተን በኋላ ታውቂዋለሽ ሲል ጠየቀኝ። ኧረ አላውቀውም አልኩ ከዚህ ወጠምሻ ጎረምሳ እንዲያስጥለኝ በዓይኖች እየተማጸንኩ። ልቀቃት አለ ሰውየው እንደ መጎተት እያደረገው። ማነህ አንተ? ምን አገባህ? አታውቅህም፣ አትፈልግህም። ምን አገባህ? ይመለከትሃል? እኔን ለቆ ከሰውየው ጋር እንካ ሰላንቲያ ሲጀምሩ እኔ ሹልክ ብዬ መጨረሻቸውን ሳላይ አመለጥኩ። የዚህ ልጅ ነገር አስጨናቂ እየሆነብኝ መጣ። በየዕለቱ ልቀቀኝ አልለቅም መጓተት ሆነ። በእኔ ምክንያት ከገላጋይ መንገደኞች ጋር ቡጢ እስከ መቅጠም ደረሰ። ትናንት በዛ ሽማግሌ ልታስደበድብኝ ነበር አይደል? በአንቺ ቤት አምልጠሽ ሄደሻል። የትም አታመልጭኝ። እስኪ ዛሬ የሚያስጥልሽ ካለ አያለሁ። እጄን ይጎትተኛል። ምንድነው የምትፈልገው? በስነ ስርዓት አዋሪኝ፣ እንተዋወቅ። መጀመሪያ ልቀቀኛ። ክንዴ ለቆ ለሰላምታ እጁን ሲዘረጋ ጥዬው ለመሄድ ሞክራለሁ። ከወደ ማጅራቴ ልብሴን ይጎትተኛል። ሰይጣኔን አታምጩ እንዳላጮልሽ። እጁን ይሰነዝራል፣ ግን አይመታኝም። እንደ ፎከረው ቢያጮለኝ ራሴን የመከላከል አቅም አልነበረኝም። የምጠብቀው አይተው የማያልፉ የተባረኩ መንገደኞችን ብቻ ነው። የሱ ቢጤ ጎረምሳ የሆነው ባለሱቅ በሱቁ መስኮት ላይ በክርኑ ተደግፎ እየሳቀ ይዝናናል እንጂ አንድም ቀን ተዋት ብሎ አስጥሎኝ አያውቅም። ከኔ አልፎ አባቴን ይሳደባል። ምን አባሽና ነው የምትተብችው? ለየትኛው አቅምሽ ነው ቁንጥር የሚያደርግሽ? እስኪ ታገይና ካስለቀቅሽ እውነቱም ወንድ ነሽ። ጥርቅም አድርጎ የያዘውን ክንዴን ለማስለቀቅ ስታገል ከባለ ሱቁ ጋር ይሳሳቃሉ። አንድ ዕለት ክንዴን ትቶ ቦርሳዬን ቀምቶ በሱቁ መስኮት ወደ ውስጥ ወረወረው። ይኸው
አልነካውሽም፣ መሄድ ትችያለሽ በማለት በኩራት ሱቁ መስኮት ላይ ተፈናጦ ተቀመጠ። ሁኔታውን የተመለከቱ አንድ አባት ዱላ ቀረሽ ሙግት ገጥመው ባለሱቁንም አውግዘውና አስፈራርተው ቦርሳዬን ተቀብዬ ሄድኩ። ወደ ትምህርት ቤት ለመሄድ ከቤቴ መውጣት ስጀምር ሐሳብ የሚሆንብኝ የዚህ ልጅ ነገር ነው። ቢርቅብኝም በሌላ መንገድ ዞሬ በመሄድ ለጥቂት ቀናት ፎያልኩ። አንድ ቀን በአዲሱ መንገድ ሄጄ አውቶቡስ የምጠብቅበት ቦታ ስቆም ከየት መጣ ሳልለው ከኋላ የመጥቶ ያዘኝ። አረደ መሆንሽ ነው? በአንቺ ቤት መንገድ ቀይረሽ እኔን ሸውደሽ ሞተሻል። እናትሽ ሆድ ብትገቢ አልለቅሽም አለ በድል አድራጊነት እየተወጣጠረ። መፈናፈኛ ሳጣኝ። ከዚህ ልጅ የሚገላግለኝ አንድ ኃይል ያስፈልገኛል። ምነው ወንድሞቼ በቅርብ ቢኖሩ እንዲህ አይጫወትብኝም ነበር ስላሰብኩ። አንዲት ጓደኛዬ 6 ወንድሞች አሏት። 3ቱ ታላላቆቿ ናቸው። ስንገናኝ ታሪኩን አጫወትኳት። ከወንድሞቿ አንዱን ጠርታ ለሱ ነግረዋለሁ ያስታግስልሻል አለችኝ። እንዴት? በጉጉት ጠየኳት። እዛ አካባቢ እሱ የታወቀ ነው። ስለ ልጁ ማንነት ትነግሪውና ልክ ያስገባልሻል አለችኝ። አልመሰለኝም። ይህንን ጎረምሳ የእሷ ወንድም ልክ ሊያስገባው አይችልም። የወንድሟን አቋም በአይምሮ የሳልኩት ከልጁ ብዙም የተለየ አይደለም። ወንድሟን የማውቀው በአንድ ቀበሌ ውስጥ በተቋቋመ የእግር ኳስ ቡድን ውስጥ ጎበዝ ተጫዋች እንደሆነ ነው። እንደተባባልነው የልጁን አቋምና የሚቆምበትን ሱቅ ነገርኩት። እሱም ማንነቱን አፈላልጎ እንደሚያገኘው ካሳወቀኝ በኋላ መንገድ ሳልቀይር በዛው በመንገዴ እንዲሄድ አሳሰበኝ። አልቸኮልኩም። ዙሪያ ጠምጥሜን ሲሄድ ከርሜ አንድ ቀን በድፍረት ወደ ተለመደ መንገድ ያቀናው። ጎረምሳውን ሱቁ አበርጋ ቆሞ ከሩቅ ተመለከትኩት። ስፈራ ስቸር በፈጣን እርምጃ ጥግ ጥጉን መሄድ ጀመርኩ። እንደ ሌላው ጊዜ ሲያየኝ አፈፍ ብሎ አልተነሳም። ሃርድ አስቦጨቅሽልን አይደል? አለኝ ድምፁን ከፍ አድርጎ። ደስታዬ ወሰን አልነበረውም። ሁኔታውን ለጓደኛዬ ለማብሰርና ወንድሟን ለማመስገን ትምህርት ባልነበረኝ ቀን ወደ ቤታቸው ሄድኩ። ወንድሟ ልጁ ያለኝን ስነግረው ይደሰታል ስል ጭራሽ ተናደደ። እንደሱ አለሽ? ተናንቀናል ማለት ነው። ቆይ ትንሽ አስገባለታለሁ። ምንም እኮ አላደረገኝም፣ አልነካኝም፣ አልተከተለኝም። አና ብለህም እንዳታያት ነበር ያልኩት። ያልኩትን እንዲፈጽም ትንሽ ያስፈልገዋል። ምን ልታደርግ? በእኔ የተነሳ ጸብ እንዲፈጠር አልፈልግም። እሱን ለእኔ ተዩ። እዛች ሱቅ ጋር ስደርስ ከሩጫ ባልተናነሰ እርምጃ በፍጥነት ለማለፍ የማደርገው ጥረት ታሪክ ሆኖ ቀረ። ጀነን ብዬ ወደ ሱቁ አመለከታለሁ። አስጨናቂ የነበረው ወጣት ፊቱን በኮፍያ ከለል አድርጎ በጎን ያየኛል። በሙሉ አይኔ የማየው እኔ ነኝ። ቀና ብለህም እንዳታያት አይደል የተባለው? እሱ በጎን ሲያየኝ እኔ ሳፈጥበት አይኑን ይሰብራል። ሆይ ግሩም! ለካንስ ለጌታም ጌታ አለውና። Let's
በማህበራዊ ህይወታችን የተከሰቱ እውነተኛ ታሪኮች ለመማሪያነት ተመርጠው በዚህ ቻናል በትረካ ተከሽነው ይቀርባሉ።